ኦ ዛሬ የስደት ጓደኛዬን አገኘው። በአንድ ቦት ከቱርክ ወደ ግሪክ የገባን ከአንድ አመት በኋላ ተገናኘን። እንግዲህ ዛሬ ከአንድ አመት በኋላ ነው የተገናኘነው። እሷ በጣም ተለውጣለች። በጣም ወፍራለች፣ ቀልታለች። በጣም የተቀየረችው እና አብረን የመጣ ነው በአንድ ቦት ነው የመጣ ነው። እንግዲህ ብዙ ነገር መከራ አይተን 8 ሰዓት ውሃ ላይ ባህር ላይ ተጓዘን እዚህ ገብተናል። ከእንግዲህ ለሚመጡትስ ምን እንላለን? ያው አንድ ሰው ከአንድ ቦታ ወደ አንድ ቦታ ሲሄድ ያው ራሱን ለመለወጥ ነው ብዙ ነገሮች እና ብዙ ቻሌንጆች ስላሉት ያው እንግዲህ እኔ ኑ ብዬ አልመክርም። ግን መምጣት የሚፈልግ ግን ያው ያንን ቻሌንጅ አልፎ ያው ጥሩ ነገር ለማግኘት መምጣት ይችላል። እንዴ አንቺ ሰው መጥቶ የሆነ ነገር ባገኝ ቢለወጡ ጥሩ ነው። ግን ይሄ ስደት በባህር መሄድ የነፍስን የሚያክል የምታጭበት አለ። ታስታውሻለሽ ከሆነ እየመጣን ምን አይተን ነበረ? ሻርክ ወደ ላይ ያው እንዲህ ሻርክ በጣም እየዘለለ ነበር። በጣም ፈርተን ነበር። እኔ እንደውም ከነካው ፈንድቶ እንትና ጉድ እንሆናለን ብዬ ነበርና ከዛ ላለማየት አንገቴን ድፍት አድርጌ ሌላ እግሬ ላይ ተኝቼ ነው የመጣሁትና ያው ብዙ የሚያስፈሩ ነገሮች አሉ። ነገር ግን ያ አልፎ ደግሞ ያው የተሻለ ነገር ለማግኘት ስለሆነ እንግዲህ ብዙ የሚያጋጥማቸው ነገሮች አሉ። እንደኔ ያው ብዙ ነገሮች አልፎ ጥሩ ነገርን ማግኘት ይቻላል። ያው ደግሞ አልፌ ሌላ አገኛለሁ ሲባል ደግሞ ማለፍም ስላለ እንግዲህ ስለዚህ እንደዚህ ስለሆነ በሌላ ፓርት ምን እንዳጋጠመን አንድ ባንድ እንሰራለን። ስለዚህ ይህንን ዩቲዩብ ሰብስክራይብ አድርጉ። በቲክቶክም ፖስት አደርጋለሁ። በፓርት እንሰራዋለን። ፎሎ አድርጉ፣ አበረታቱን። ሼር ኮሜንት በማድረግ እንዲሁም ቪዲዮን ከወደዳችሁ ስለ ስደት እንድንሰራላችሁ ከፈለጋችሁ እየተገናኘን የተለያየ ነገር የገጠምን ነገሮች እንዲሁም ደግሞ ከመጣን በኋላ ምን አይነት ነገሮች እንዳሳለፍን እንድንነግራችሁ ከተለያየ ሀገር ነው የመጣ ነው። ከአንድ ሀገር አንድ ሀገር ስለሆነ አሁንም ደግሞ ስደት ይቀጥላል። ስለዚህ ይህን ማወቅ ወይ ደግሞ እንድንነግራችሁ እናንተም ተምራችሁበት ወይ ደግሞ መምጣት እያሰባችሁ ያላችሁ ይህንን እንድንነግራችሁ ከፈለጋችሁ ሰብስክራይብ፣ ሼር፣ ኮሜንት በማድረግ አበረታቱን። እየተገናኘን የተለያየ ነገር እንሰራላችኋለን። ብዙ ተሞክሯችንንም እንነግራችኋለን። እናመሰግናለን። ባይ